ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሰኞ ነሐሴ 6 2011 ዓ.ም ጤና ይስጥልኝ አድማጮቻችን እንደምናመሻችሁ። እስከ ምሽቱ 2 ሰዓት ድረስ ከሚተላለፈው ዝግጅታችን ጋር ሂሩት መለሰ ስርጭቱን በመምራት አብሬያችሁ ቆያለሁ። አዜብ ታደሰ ደግሞ የዓለም ዜና ታቀርብልናለች። አብራችሁን ቆዩ። የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊዎቹ ማህደረ ዜናና የስፖርት ዝግጅቶች ናቸው በምሽቱ ቆይታችን የሚቀርቡት። በደቡብ ክልል በሲዳማ ዞን ሁከት በማስተባበር የተጠረጠሩ 9 ሰዎች ዛሬ ሐዋሳ ፍርድ ቤት ቀርበዋል። ከኢትዮጵያ የማዕድን ዘርፍ የሚገኘው የውጭ ምንዛሪ ከዓመት ወደ ዓመት በከፍተኛ መጠን እየቀነሰ መምጣቱን የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር ዛሬ አስታውቋል። በደቡብ ጎንደር ዞን በ6 ቀበሌዎች የውሃ መጥለቅለቅ በህብረተሰቡ ላይ ጉዳት አድርሷል። እነዚህ የዓለም ዜናን የሚከተለው የዜና መጽሔት የሚያስቃኘን ርዕሰ ጉዳዮች ናቸው። ሳምንታዊው ማህደረ ዜና ምክንያትና መልኩን በሚቀያይረው የየመን ጦርነት ላይ ያተኩራል። ሳምንታዊው ስፖርትም ከተለያዩ ስፖርታዊ ዘገባዎች ጋር ይጠብቀናል። ስርጭታችን የሚተላለፍባቸውን የሞገድ መስመሮች ለማስታወስ በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። ወይም ደግሞ አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 ላይም ስርጭታችን በቀጥታ ይተላለፋል። በሳተላይት በአረብ ሳት በድር 4 በ11996 ሜጋሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል ላይም ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርዝ DWA2 7 ዲግሪ ዌስት ቨርቲካል ላይም እንገኛለን። DW አምሃሪክ በተባለው አፕሊኬሽንም እንደዚሁ ታገኙናላችሁ። በፌስቡክም DW አምሃሪክ ብላችሁ ብትፈልጉን ስርጭታችን በቀጥታ ሲተላለፍ ማዳመጥና የተላለፉ ዝግጅቶችንም መከታተል ትችላላችሁ። አሁን ወደ ዓለም ዜና ነው የምናልፈው። አዜብ ተዘጋጅታለች። የዲደብሊው ዜና ጤና ይስጥልኝ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በአማራ ክልል በደቡብ ጎንደር ዞን የርብና ጎማራ ወንዞች ከገደፋቸው አልፈው ነዋሪዎች በውሃ መጥለቅለቅ አደጋ ላይ መሆናቸው ተነገረ። እስከ 500 አባወራዎችና የሩዝ አምራች አርሶ አደሮች 80 በመቶ ጉዳት እንደደረሰባቸው ተዘግቧል። በተባበሩት አረብ ኤሚሬቶች የሚደገፉት የየመን ተገንጣዮች ባለፈው ቅዳሜ ከተቆጣጠሯቸው የኤደን ቁልፍ ቦታዎች ለቀው መውጣት መጀመራቸው ተመለከተ። ተገንጣዮቹ የመንግስት ግልበጣ ለማካሄድ ሙከራ ካደረጉ በኋላ በሳውዲ አረቢያ የተቋረጠውን የሰላም ውይይት ለመቀጠል ዝግጁ መሆናቸውን አስታውቀዋል ተብሏል። በአስመራ ከተማ የግድያ ሙከራ ተደርጎባቸዋል የተባሉት የኤርትራ የማዕድን ሚኒስትር ጀነራል ስብሃት ኤፍሬም አገግመው ወደ ቤታቸው መመለሳቸው ተሰማ። በኤርትራ ላይ የሚያተኩሩና በተቃዋሚዎች የሚተዳደሩ ማህበራዊ ድረገጾች ጀነራሉ በሽጉጥ ጭንቅላታቸው ላይ ተመተው መቁሰላቸውን ጽፈው ነበር። ዜናው በዝርዝር በአማራ ክልል በደቡብ ጎንደር ዞን የርብና ጎማር ወንዞች ከገደፋቸው አልፈው ነዋሪዎች የውሃ መጥለቅለቅ አደጋ ላይ መሆናቸው ተነገረ። በግምት ከ300 እስከ 500 አባራዎች ይሆናሉ። የሚመገቡት የላቸውም። ህፃናትም ውሃ ላይ ቆመው የሚያድናቸው እየጠበቁ ነው ያሉት አንድ የአካባቢው ነዋሪ የውሃ መጥለቅለቅ ከደረሰበት ቀበሌ ለመውጣት ነዋሪው ጀልባ እየጠበቀ መሆኑን ተናግረዋል። ቀደም ሲል ጀምሮ የሩዝ መሬት የሚሆነውን ነገር ውሃ ወድቆበት ነበር የከረመው። አሁን ደግሞ ጥቅልል የተዘራውንም ሳይዘራ የከረመውንም ጥልቅልቅ አድርጎ ከብት ላይ በሰዎች የኑረው ህይወት ላይ በጣም ትልቅ ችግር ነው እየተፈጠረብን ያለ ነው። ከመቼውም ጊዜ በላይ በእንደዚህ ዓመት ያህል ችግር ተፈጥሮበት ያውቅም። በዚህ ወረዳና ሰው ተፈናቅሏል እኮ አሁን ጀልባ ካልተላከ ድረስ ብዙ አደጋ ላይ ነው የሚደርስብን ማለት። ከ2400 በላይ መኖሪያ ቤቶች በውሃ መጥለቅለቅ እንደተጎዱና በተለይ የሩዝ አምራች አርሶ አደሮች 80 በመቶ ጉዳት እንደደረሰባቸው የሀገር ውስጥ መገናኛዎች ዘግበዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ሲሳይ ዳምጤ በበኩላቸው የርብ ወንዝ መጠኑ ሊጨምር የቻለው የግድብ ማፋሰሻዎች በመደፈናቸው መሆኑን
ለዲደብሊው ተናግረዋል። አንዱ ከርባ አኳያ ከዚህ ከመስኖ ፕሮጀክቱ ጋር ተያይዞ እነዚህ ውሃው የሚተነፍሱበት አካባቢዎች ተዘግተዋል ብዙዎቹና ርብም ጉማራም በከባድ ሁኔታ የተጠቀለቀበት ሁኔታ አለ። በተለይ አሁን ከሐምሌ 29 ጀምሮ እስካሁን ድረስ ሰፋ ያለ ያው ችግር እንዳለ ለታችኞቹ አካባቢዎች በሰብል በእንስሳት የመኖ አቅርቦት የሊቦም የፎገራም ቀበሌዎች እንስሳቶቻቸውን ወደ ላይ ወደ ተራራ እንዲያወጡ የመከርናቸው ነው። ለህፃናት ሽማግሌዎች ምናምን እንዳይል ጀልባ ከክልሉ መንግስት ጋር ተነጋግረን ወደ ላይ እንዲወጡ አካባቢዎች ላይ ጉዳቱ ሰፋ ያለ ስለሆነ አሁን የሩዙን ሰብል ሸፍኖታል። ኦልሞስት ጣና ነው የሚመስል። አድማጮች መጽሔት ሰፋ ያለ ዘገባ አለው። የሐዋሳ ከተማ ከፍተኛ ፍርድ ቤት በሐዋሳ ከተማና በሲዳማ ዞን የተለያዩ አካባቢዎች ተከስተው የነበሩ ሁከቶችን በማስተባበር የተጠረጠሩ ሰዎችን ችሎት አዳመጠ። ፍርድ ቤቱ ዛሬ የሲዳማ ሚዲያ ኔትወርክ ዋና ስራ አስኪያጅ ጌታሁን ደጉዬ፣ ምክትላቸው ታሪኩ ለማና የዚሁ ጣቢያ የቦርድ አባል የሆኑት በላይ ባል ጉዳይን ጨምሮ የ9 ተጠርጣሪዎችን ጉዳይ መመልከቱ ታውቋል። ፖሊስ እስካሁን በሁከቱ የሞቱ ሰዎችን ማንነት የመለየት የዘረፋ ተግባር የተፈጸመባቸው የመንግስትና የግለሰብ ንብረቶችን የማሰባሰብና የመዝገብ እንዲሁም ከጉዳዩ ጋር ተያያዥነት ያላቸው ሌሎች ማስረጃዎችን የማሰባሰብ ስራዎችን ማከናወኑን ለችሎቱ አስረድቷል። በተጠርጣሪዎች ላይ ለመርማሪ ፖሊስ አባላት የምስክርነት ቃል እየሰጡ በሚገኙ ሰዎች ላይ የተለያዩ ዛቻዎችና ማስፈራሪያዎች እየደረሱ መሆኑን መርማሪ ፖሊስ ማመልከቱ ታውቋል። በሐዋሳ ከተማና በሲዳማ ዞን ባለፈው የሐምሌ ወር አጋማሽ ከተከሰተው ግጭት ጋር በተያያዘ እስካሁን 935 ተጠርጣሪዎች በቁጥጥር ስር መዋላቸውን የሲዳማ ዞን ፖሊስ መምሪያ አስታውቆ ነበር። በግጭቱ በትንሹ 53 ሰዎች ሲሞቱ ሌሎች 54 ደግሞ መቁሰላቸውን የዞን ፖሊስ ይፋ ማድረጉ ይታወቃል። አድማጮች የዜና መጽሔት ዝርዝሩን ይዟል። በደቡብ ክልል አማሮ ልዩ ወረዳ ትናንት ምሽት ታጣቂዎች ባደረሱት ጥቃት አንድ ሰው ሲሞት በሌሎች 5 ሰዎች ላይ የመቁሰል አደጋ መድረሱን የወረዳው ባለስልጣናት አስታወቁ። የሐዋሳ ወኪላችን ሸዋንግዛ ወጋየሁ በላከልን ዘገባ መሰረት የወረዳው ባለስልጣናት እንዳስታወቁት ጥቃቱ ትናንት አመሻሽ ላይ የደረሰው ወረዳውን ከኦሮሚያ ምዕራብ ጉጂ ዞን ከሚያዋስነው ኮምቦልቻ በተባለ የገጠር መንደር ውስጥ ነው። የወረዳው የባህል ቱሪዝምና መንግስት ኮሚኒኬሽን ጽህፈት ቤት ተወካይ አቶ አማረ አክሊሉ ማምሻውን ለዶይቼ ቬለ ዲደብሊው በስልክ እንደገለጹት በጥቃቱ አንድ ሰው ተገድሏል፣ 5 ደግሞ ቆስለዋል። በትላንትና 4 ሰው ነው ቆሰለው፣ አንድ ሰው ሞቷል። ሌላ ውሎ ነው ወደ ገላና ወረዳ ኮምቦልቻ ሲጓዝ በነበረው የህዝብ ባጃጅ መኪና ላይ የነበሩ 6 ሰዎች መካከል ነው 6 ሙሉ ቆስሏል። ከዛ ውስጥ 2 ከፍተኛ ቁስለት ነው። አንድ ሰው ህይወት አልፏል። 2 በቀላል ቁስለት የተዳረገበት ሁኔታ አለው። ትላንት በ5 ማለት ነው። በአስመራ ከተማ የግድያ ሙከራ ተደርጎባቸዋል የተባሉት የኤርትራ የማዕድን ሚኒስትር ጀነራል ስብሃት ኤፍሬም አገግመው ወደ ቤታቸው መመለሳቸውን በጃፓን የኤርትራ አምባሳደር ኢስጢፋኖስ አፈወርቂ አስታወቁ። ጀነራል ስብሃት በአስመራ ከተማ የግድያ ሙከራ ተደርጎባቸዋል የተባለው ባለፈው ታህሳስ 2011 ዓ.ም ነበረ። በኤርትራ ላይ የሚያተኩሩና በተቃዋሚዎች የሚተዳደሩ ማህበራዊ ድረገጾች ጀነራሉ በሽጉጥ ጭንቅላታቸው ላይ ተመተው መቁሰላቸውን ጽፈው ነበረ። የኤርትራ መንግስት በሀገሪቱ የትጥቅ ትግል ከፍ ያለ ሚና እንደነበራቸው በሚነገርላቸው ጀነራል ስብሃት ኤፍሬም ላይ ተሞከረ ስለተባለው ግድያ በይፋ የሰጠው ማብራሪያ አልነበረም። አምባሳደር እስጢፋኖስ አፈወርቂ ጀነራል ስብሃት ኤፍሬም በውጭ ሀገር ከተደረገላቸው ስኬታማ ሕክምና በኋላ አገግመው ከውድ ቤተሰቦቻቸው ጋር ወደ አስመራ መመለሳቸውን በመስማቴ ደስ ብሎኛል ሲሉ በትዊተር ገጻቸው አስፍረዋል። አምባሳደሩ የማዕድን ሚኒስትሩ ሕክምና የተደረገላቸው የት እንደሆነ በይፋ ያሉት ነገር ግን የለም። በአስመራ ከተማ በጀነራል ስብሃት ላይ ጥቃቱ መፈጸሙ ከተሰማ በኋላ የተሰራጩ መረጃዎች ለሕክምና ያመሩት ወደ ዱባይ እንደነበረ ይጠቁማል። አድማጮች በመከታተል ላይ ያላችሁት ከዲደብሊው በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው።
በተባበሩት አረብ ኤሚሬቶች የሚደገፉት የየመን ተገንጣዮች ባለፈው ቅዳሜ ከተቆጣጠሯቸው የኤደን ቁልፍ ቦታዎች ለቀው መውጣት መጀመራቸው ተመለከተ። ተገንጣዮቹ የመንግስት ግልበጣ ለማካሄድ ሙከራ ካደረጉ በኋላ በሳውዲ አረቢያ የተቋረጠውን የሰላም ውይይት ለመቀጠል ዝግጁ መሆናቸውን አስታውቋል ተብሏል። የደቡብ የሽግግር ምክር ቤት ተብሎ የሚጠራው ተገንጣይ ቡድን 70 ሰዎች ካለቁበት የ4 ቀናት ጦርነት በኋላ ነበረ በኤደን የአብዶር ሞንሶር ሃዲ መንግስት ይዞታዎችን በእጁ ያስገባው። የየመን ባለስልጣናት በተባበሩት አረብ ኤሚሬቶች የሚደገፉት ተገንጣዮች ከኤደን ጎዳናዎች ጥለው ቢወጡም የፕሬዝዳንቱ ቤተ መንግስት ጨምሮ ቁልፍ ወታደራዊ ይዞታዎች አሁንም በቁጥጥር ስር ናቸው ተብሏል። ባለፈው ቅዳሜ በኖርዌይ መዲና ኦስሎ በአንድ መስጂድ ውስጥ የደረሰው ጥቃት በሀገሪቱ በሚገኙ ሙስሊሞችና ኖርዌይ በምትከተለው የእምነት ነጻነት ላይ ያነጣጠረ ነው ሲሉ የኖርዌይ ጠቅላይ ሚኒስትር ጥቃቱን አወገዙ። ፖሊስ በበኩሉ የሽብር ጥቃት ለመፈጸም የተካሄደ ሙከራ ብሎታል። ባለፈው ቅዳሜ መዲና ኦስሎ በሚገኘው አል ኖር መስጂድ ውስጥ ታጥቆ ገብቶ የሩምታ ተኩስ የከፈተው የኖርዌይ ተወላጅ የቀኝ ጽንፈኞች ተወካይ መሆኑን ፖሊስ አረጋግጧል። በጥቃቱ አንድ ሰው ጉዳት የደረሰበት ሲሆን ጥቃት አድራሹ መኖሪያ ቤት ሲፈተሽ የአንዲት ሴት አስክሬን መገኘቱም ታውቋል። በመጨረሻም ዜና እረፍት። የቀድሞው የኢትዮጵያ አምባሳደርና መከላከያ ሚኒስትር አያሌው ማንደፍሮ ከዚህ ዓለም በሞት ተለዩ። በሶማሊያና በአሜሪካ የኢትዮጵያ አምባሳደር ሆነው ያገለገሉት አቶ አያሌው ሐምሌ 26 ቀን 2011 ዓ.ም በ84 ዓመታቸው በአሜሪካን ፌርፋክስ ሆስፒታል ከዚህ ዓለም በሞት መለየታቸውን የኢትዮጵያው የውጭ ጉዳይ ሚኒስትር ያሰራጨው የህይወት ታሪካቸው ይጠቁማል። በህይወት ታሪካቸው መሰረት በስደት በአሜሪካ ሀገር በኖሩባቸው ዓመታት አምሰንና ኮምሳት በተባሉ ኩባንያዎች በኃላፊነት ያገለግሉ ነበረ። አምባሳደር አያሌው ማንደፍሮ በውጭ ጉዳይ ሚኒስትር ባገለገሉባቸው ዓመታት የአፍሪካ አንድነት ድርጅት እንዲመሰረት ከባልደረቦቻቸው ጋር የጎላ ሚና እንደነበራቸው በህይወት ታሪካቸው ተጠቅሷል። አምባሳደር አያሌው ማንደፍሮ ባለትዳርና የሁለት ልጆች አባት ነበሩ። ይህ ዶይቼ ቬለ ነው። ከዲደብሊው ዶይቼ ቬለ የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። በአማራ ክልል በደቡብ ጎንደር ዞን የርብና ጎማር ወንዞች ከገደፋቸው አልፈው ነዋሪዎች አደጋ ላይ መሆናቸው ተነገረ። እስከ 500 አባወራዎችና የሩዝ አምራቾች አርሶ አደሮች 80 በመቶ ጉዳት እንደደረሰባቸው ተዘግቧል። በተባበሩት አረብ ኤሚሬቶች የሚደገፉት የየመን ተገንጣዮች ባለፈው ቅዳሜ ከተቆጣጠሯቸው የኤደን ቁልፍ ቦታዎች ለቀው መውጣት መጀመራቸው ተነገረ። ተገንጣዮቹ የመንግስት ግልበጣ ለማካሄድ ሙከራ ካደረጉ በኋላ በሳውዲ አረቢያ የተቋረጠውን የሰላም ውይይት ለመቀጠል ዝግጁ መሆናቸውን አስታውቀዋል ተብሏል። በአስመራ ከተማ የግድያ ሙከራ ተደርጎባቸዋል የተባሉት የኤርትራ የማዕድን ሚኒስትር ጀነራል ስብሃት ኤፍሬም አገግመው ወደ ቤታቸው መመለሳቸው ተሰማ።